እኔ እንኳን መንግስቱ ውስጥ ከገባው the last 3-4 years አንዱ ሁሉ ጊዜ የምንወያየው እንዴት አድርገን ነው ሙስናን እንትን ማድረግ የምንችለው እና ይሄ ዲጂታላይዝድ የሆነ ሰርቪስ አሰጣጥ ካልጀመርን በቀር ይሄ በማሰር በምን አልተቻለም። አይ ቲንክ ብዙ ሱይቁም ማለት አይደለም ብዙ የተደረጉ ሙከራዎች ውጤት እየሰጡ አይደለም ኦር በሚፈለገው ልክ የህዝቡ የግልጋሎት የማግኘት መብቱ እየተከበረለት አይደለም። ይሄ ደግሞ በጣም ብዙ ሰው አስመርሯል። ከማስመረር ባሻገርም በአጠቃላይ የአገሪቱን እንቅስቃሴ የሚጎትት ነገር ነው። አንድ የንግድ ሰው ታክሱን በጊዜ መክፈል ካልቻለና በትክክለኛ መሆኑን የሚያረጋግጥበት ሜካኒዝም ከሌለው ዘንድ የሚሰራውን ስራ በሙሉ ነው በሌላ መልክ እንዲያዩና ይሄ ነው ይሄ የአንድ መሶብ አገልግሎት ሲጀመር ተስፋ የተደረገው አንደኛ ንክኪን ማጥፋት በመሃል ላይ ያሉ ታውቂያለሽ የዚህ ሀገር ችግር አንዱ የደላላ ሀገር መሆኑ ነው። ኢን ዘ ሴንስ በመሃል ገብተው ይሄንን ነገር እናሳልጣለን እያሉ እንትን የሚያደርጉ ሰዎች መብዛታቸው ነው። በተቻለ መጠን ቀላል እንዲሆን ማድረግ ከሰው ንክኪ ማራቅ እና ጊዜ ሰጥቶ ለእያንዳንዱ ስራ የሚወስደው ጊዜ ክሊር ሆኖ በዛ ጊዜ ውስጥ የሚያልቅበት መንገድ እንትን ካለ ሁለት ኢሚዲየት ውጤቶች ነው የሚያመጣው። አንደኛ ስራችንን ያፋጥንልናል። ሁለተኛ ግን በትክክለኛው የመንግስት መንገድ ከሄድኩ ብዙ ጊዜ ነው የሚፈጀው ማን ይችላል ይሄን የሚለውን በአንድ ቀን ያልቅልሃል 2 ቀን ያልቅልሃል ከተባለ ግቦ ለመስጠትም እንትን ለማድረግም አይቸኩልም እንትን አይደለም። ያኛው ሲያስመረው ነው ወደ ግቦ የሚገባውና ከዛ አንፃር መቼም አይ ቲንክ ከመንግስት አገልግሎት ጋር በተያያዘ ከተደረጉ ትልቅ ሪፎርሞች አንዱ ይሄ ነው። ገና ነው ይሄ የሞባይል አገልግሎቱ ደስ የሚለው ፓርቱ ምንድነው? ትላልቁን ይሄ ቋሚ የሆኑ ተቋሞችን እንትን ማድረግ ብዙ ጊዜ ይወስዳል፣ ብዙ ገንዘብ ይወስዳል። በዚህ ጊዜ ውስጥ የሚሰጠውን ሰርቪስ ለሌላውም ለማድረስ የሚያስችል በቀላሉ ከቦታ ቦታ ተንቀሳቅሶ ይሄን ማድረግ የሚችል መሆኑ ነው። በጣም አይ ቲንክ ይሄ ጥሩ እንቅስቃሴ ነው። ህብረተሰቡን በደንብ ቢረዳው ደስ የሚለኝ at the end of the day አገልግሎት የማግኘት መብት ነው ያለ። አገልግሎት በማግኘትህ በመሃል ሰው ገብቶ በአቋራጭ የሚሰጥህ ነገር የለም። መክፈል ያለብህን በትክክል ግዴታህን አንተ እስክትወጣ ድረስ ደን መንግስት ደግሞ ግዴታ አለበት ይሄንን ሰርቪስ መስጠት የሚለውን ህብረተሰባችን ጭንቅላት ውስጥ እንዲገባ ይሄ ሁሉን ነገር በአቋራጭ በግቦ በእጅና በእግር ሄጄበት ነው ማገኘው ምናምን ከሚለው ነገር ወጥተን አገልግሎት መብታችን ግን አገልግሎት ያንን መብታችንን ለማግኘት እኛም ግዴታችንን እንወጣ መሆን አለብን። ታክስ ከሆነ ታክሱን በትክክል ተሰርቶ መክፈል አለብን። መንግስትን አልፌ በጎን አጭበርብሬ በሰው እንትን አድርጌ ታክሱን ቀንሼ ምናምን የሚል ነገር ውስጥ አንድ የንግድ ሰው ሲገባ አጠቃላይ ስራውን ነው እንትን የሚያደርገው። በጣም የሚጎዳው ደግሞ በጤነኛ መንገድ መስራት የሚፈልጉትን ነጋዴዎች በጤነኛ መንገድ መስራት የሚፈልጉ መከራቸውን ሲያዩ ካዩ የሚቀለው በሌላ መንገድ መሄድ ነው ይላሉና ይሄ እኔ በመሰረታዊ መልክ እንደ ኢትዮጵያውያን የገጠመንን አንድ ትልቅ ችግር የምንፈታበት መንገድ ነው። ህብረተሰቡ ይሄንን በትክክል ሊጠቀምበት ይገባል። መንግስትም በተቻለ መጠን እንደዚህ በሞባይልም ይሁን በምን በሁሉም ቦታ አስፋፍቶ በቀላሉ ሁሉም ማህበረሰብ ሊደርስበት የሚችለው ካደረገው ምናልባት ይሄ መውጫ መግቢያው ያሳጣንን ሙስና እንዴት ነው ማቆም የሚቻለው የሚለውን ነገር መፍትሄ ለመስጠት በጣም ትልቅ እርምጃ ነው።